ሰላም 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 እንዴት ናችሁ የተከበራችሁ ቤተሰቦቼ? አለሁ እኔ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ የምናሳያችሁ ከኮዲንግ ትርፋቶች መካከል የሆነውን ዌብ ዴቨሎፕመንት እንዴት ይሰራልና የተለያዩ ጌሞችን እንዴት መስራት እንችላለን የሚለውን እናያለን። ለዛሬ እንግዲህ እንደ ሳምፕል ሙሉ በሙሉ ባያልቅም የቀሩት አንዳንድ ነገሮች ቢኖሩም ግን በጣም ቆንጆ የሆነ የቢንጎ አፕሊኬሽን ሰርቻለሁ። ይህ የቢንጎ አፕሊኬሽን አንዳንድ ኢንትሮዳክሽኖችን ለመስጠት ያክል ይሄ ያው ማስታወቂያ የጌሙ ባለቤት ማስታወቂያ የሰራውት ኢሮፕ ጌምስ በትንሽ ገንዘብ ይጫወቱ ማስታወቂያን ይሄ በአጠቃላይ ስልክ ቁጥሬን የያዘ ይሄኛው ከላይ የምትመለከቱት ጽሁፍ ማርኪው የኤችቲኤምኤል ማርኪው የሚባል ታግ አለ። ይሄ ደግሞ ከለሩ ቀይ እንዲሆን ያደረገው ሲኤስኤስ የሚባል ካስኬዲንግ ስታይል ሺት የተባለ የተለያዩ የኤችቲኤምኤል ስትራክቸሮችን ከለር ሳይዝ የተለያዩ ነገሮችን ለማስተካከል የሚጠቅም እንትን ተጠቅሜ ነው ማለት ነው ይሄን ከለሩ እንደዚህ ያደረኩት። እነዚህ የምትመለከቷቸው ደግሞ ቢንጎ የሚሉት ያው ይታወቃል የቢአይኤንጂኦ የቢንጎ ያጫዋወት በአራቱ ቢ1 አይ29 ኤን7 እንደዛ አይነት አጠራር ስላላቸው እነሱን ለመያዝ ይሄ ቢንጎ የሚለው እንትን መጥቷል ማለት ነው። እነዚህ እንግዲህ የምትመለከቷቸው ደግሞ ይሄ ጨዋታ ጀምር በራስ ጥራ ዳግም ጀምር የሚለው ይሄ በራስ ጥራ ማለት አውቶ ያው ታውቃላችሁ በራሱ አውቶ ነው ቢንጎ የሚጠራው። ምክንያቱም የሰው ጣልቃ ገብነት የለበትም። ለምን አንድ ሰው አሁን ለምሳሌ የቢንጎ አጫዋች የሰው ጣልቃ ገብነት ቢኖርበት አውቶ ባይሆን ለምሳሌ 29 ቁጥር ነክቶ 29 ማስባል ይችላል። የፈለገውን ሰው በአጠቃላይ የሆነ መጫወቻ ካርቴላ የያዘውን ሰው የቅርቡ ሰውም ከሆነ በሆነ ጥቅም ብቻ ያ ቁጥር እንዲወጣ ማድረግ ይችላል ማለት ነው። ነገር ግን እዚህ ላይ ምንድነው አውቶ ከሆነ ራንደም ነው የሚጠራው። በአንድና በ75 መካከል ነው የሰራሁት። አሁን በአንድና በ75 መካከል ያለ ማንኛውም ቁጥር ሊጠራ ይችላል። ወደ 0 ምናምን አይወርድም ወደ 100 አይወጣም እንጂ እንደዛ ሊጠራ ይችላል። ስለዚህ አሁን ምንድነው ይሄንን ለማየት ያክል ምንድነው የምናደርገው እዚህ ላይ አይሰራም። ግን ኦፕን ዊዝ ብራውዘር ያለምንም ኮኔክሽን ነው የሚሰራው። ኦፕን ዊዝ ብራውዘር እንለዋለን። በእንደዚህ አይነት ሁኔታ ይመጣል ማለት ነው። በእንደዚህ አይነት ሁኔታ ይመጣል። ይህንን የመጣውን ምንድነው የምናደርገው ይችኛዋን በእንግሊዝኛው ሲሆን ስታርት ፕሌይ የምትላለች ይችኛዋን ጨዋታ ጀምር የሚለውን በተን እንጫናለን ማለት ነው። ይሄው እንግዲህ በእንደዚህ አይነት ሁኔታ አምጥቷቸዋል። የጠራቸውን ቁጥር በቢጫ ያረግባቸዋል። እንግዲህ ቢንጎ ተጫውታችሁ የምታውቁ ካላችሁ የተለያዩ የካላማዳሪ ቁራጮች ትይዙና እነሱ ላይ ማሽኑ ድምጽ ሲያወጣ ወይም ሲጠራ እነሱ ላይ ጠብ ጠብ እያረጋችሁ ታጠቁራላችሁ ማለት ነው። ነገርየው ልክ እንደ ዳማ ነው፣ ግን እንደ ዳማ የሚገፋ ነገር አይደለም እንጂ እንደ ዳማ ነው አሰራሩ። ከዛ አሁን እኔ የሰራሁት አፕሊኬሽን ለማስተዋወቅ ያክል ምንድነው እዚህ ጋር አሁን ለምሳሌ ቼክ ቦክስ በተን ይባላሉ በፕሮግራሚንግ ላንጉጅ። እነዚህ ቼክ ቦክሶች ናቸው ኤችቲኤምኤል ላይ ያሉ ናቸው። ይሄን ቼክ ቦክስ አሁን ለምሳሌ 2 እና 3 ከጨዋታ ውጭ አረኳቸው። ራይት ያልሆኑት አሸናፊ ሊሆኑ አይችሉም። ምክንያቱም አሁን ለምሳሌ አንድ ቁጥር የፈለገ ተጫዋች በአንድ ቁጥር ይዞ እየተጫወተ ከዚህ ከማሽኑ ደግሞ ሊጠራቸው ያሰበው አሁን እኔ የሰራኋቸው 50 ናቸው። ከ50ዎቹ መካከል አንድና ሁለትን ከጨዋታ ውጭ አድርጌያቸዋለሁ። ምክንያቱም አንድና ሁለትን ቁጥርን የያዘ ሰው ባይኖር ማለት ነው። እና በእንደዛ አይነት ሁኔታ እንትን ማለት እንችላለን። አሁን ይሄንን ከጨዋታ ውጭ ያደረግናቸውን ወደ ጨዋታ መመለስ እንችላለን ተጫዋች ከመጣባቸው። ከዛ ምንድነው የተለየ ነገሩ ደግሞ እዚህ ጋር N36 N45 G60 ምንድነው Party Popper ምንድነው እዚህ ጋር የተለየ ነገር የሚሆነው? አሁን እዚህ ጋር 40 ቁጥር መጀመሪያ የ40 ቁጥር አሸንፏል ብሎኛል። የጠራቸውን ቁጥሮች እዚህ ጋር ያስቀምጣል። ከዛ ምንድነው እዚህ ጌም ላይ የተለየው ነገር ካላችሁኝ የተለየው ነገር ምንድነው? አንደኛ ያለ ዋይፋይ ያለ ምንም ኮኔክሽን ነው የሚሰራው። ምንም አይነት ኮኔክሽን አይፈልገውም እንዳልኳችሁ። ይኸው እዚህ ጋር 40 ቁጥር አሸንፏል አለኝ። 40 ቁጥር
አሸንፏል። 40 ቁጥር በምን አይነት ሁኔታ ነው ያሸነፈው? ከቢ 44 እስከ ኦ 36 ከቢ 7 እስከ ኦ 10 ድረስ መደዳውን ሁለት መስመር የዘጋ ሰው ነው አሸናፊ የሚሆነው። ይችን ነፃ የምትለውን ፍሪ የምትለውን ቦታ ይዞ ማለት ነው። ቢንጎ ተጫዋቹ የምታውቁ ልጆች ታውቁታላችሁ። እና ይህን አፕሊኬሽን በነገራችን ላይ ይህን አፕሊኬሽን መግዛት የሚፈልግ ካለ ሊያናግረኝ ይችላል። የቀረው ነገር ያልኳችሁ ምንድን ነው? ሰዎች በስልካቸው መጫወት እንዲችሉ ማድረግ መቻል ነው። በሁለተኛ ደረጃ ደግሞ ድምፁ ቮይሱ በአማርኛ ቮይስ ኦቨሩ በአማርኛ እንዲሆን የማድረግ ስራ ነው የቀረው። እና ደግሞ የተለያዩ የተያዘውን ገንዘብ ማሳየት፣ የአንድ ጨዋታ አማውንት ስንት እንደሆነ ማሳየት፣ እነሱ ጥቃቅን ነገሮች ናቸው። በጣም ቀላል ነገሮች ናቸው። እነሱን ማስተካከል ይቻላል ማለት ነው። ቀላል ነገር ነው እሱ፣ ችግር የለውም። ግን መግዛት የሚፈልግ ሰው ወይም አብሮ መስራት የሚፈልግ ሰው ቢንጎ ቤት ከፍቶ ማለት ነው አብሮ መስራት የሚፈልግ ሰው ካለ እኔ ለመስራት ፈቃደኛ ነኝ ማለት ነው። እንግዲህ ቢንጎ አጫዋቾች ታውቁታላችሁ። ምንም ነገር ማስረዳት ላይጠበቅብኝ ይችላል። ግን ማንኛውም ሰው ፍላጎት ሊኖረው ስለሚችል አንድ ነገር ብቻ ላሳያችሁና ይበቃል ማለት ነው። አሁን እዚህ ጋር እንደምትመለከቱት ይኸው ስታርት ፕሌይ የሚለውን ዳግም ጀምር የሚለውን በተን እንደዚህ በምነካ ሰዓት እንደዚህ አድርጌ ዳግም ጀምር የሚለውን ስነካ ይሄው እንደገና እንደ አዲስ ጨዋታ ሊጀምር ተስተካከለ። 40 ቁጥር አሸንፏል የሚለውን ተወ ማለት ነው። ከዛ ምንድነው የሚሆነው? እዚህ ጋር ዳግም ጀምር የሚለውን በተን መጫን ነው ማለት ነው። አሁን ዳግም ጀምር ስታርት ፕሌይ የሚለውን ከተጫነው ጨዋታ ጀምር እንለዋለን። ከዛ ይሄው እንደዚህ አድርጎ ማጫወት ይጀምራል። የሚወጡትን ቁጥሮች አሁን ሰው ለምሳሌ የሆነ ነገር ብላችሁት ላይሰማ ይችላል። ግን ካልሰማም ይሄው በስክሪን ያስቀምጣቸዋል። አሁን የቢንጎ ቤት ካያችሁ ከቢንጎ ቤት እኔ ያሻሻልኩት ነገር ቢኖር ምንድነው? ቢንጎ ቤት ካያችሁ በክብ ምንድነው የሚሆነው? ይታይና ወዳው ይጠፋል። ፖፕ አፕ አድርጎ ይጠፋል ማለት ነው። ይሄ ግን ስክሪን ላይ ነው የሚቀመጠው። ስክሪን ላይ እዚሁ እናንተ ቼክ ማድረግ ትችላላችሁ። ለምሳሌ ተጠርቶ አሁን ለምሳሌ 65 ቁጥር ተጠርታ እኛ በደንብ አልሰማን ቢሆን ይኸው እዚህ ስክሪኑ ላይ ተጠርታለች ብሎ ያስቀምጥልናል ማለት ነው። እና ብዙ ጊዜ አንዳንድ ጊዜ ከእንትን ይሄ ጂ ምናምን የሚለው ነገር ቢንጎ ላይ ያው ስሙ ስለሆነ ነው እንጂ ቁጥሮቹ ናቸው ወሳኝነት ያላቸው። ምክንያቱም አሁን እናንተ ጋር ጂ 68 ቢል እናንተ ጋር ኦ 68 ከሆነ ያለው 68 ቁጥር እስካለች ድረስ እናንተ ጨዋታውን መቀጠል ትችላላችሁ። እና ጨዋታው በእንደዚህ አይነት ሁኔታ የሚሰራ ነው። ይህንን እንደነገርኳችሁ ይህንን አፕሊኬሽን መግዛት የሚፈልግ ሰው ካለ ወይም አብሮ መስራት የሚፈልግ ሰው ካለ ሊያናግረኝ ይችላል። ስልክ ቁጥሬም አለ እዛው ላይ አለ። በዚህ ዩቲዩብ አካውንት ቲክቶክ አለሁኝ፣ እዛ ላይ ማናገር ይችላል። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ላይ ደርሳለሁ። ቴንክ ዩ